አብዛኛው ሰው ዩቲዩብ ላይ ገንዘብ ለመስራት ካሜራ፣ ውድ ማይክሮፎን እና የታዋቂነት ስብዕና የሚያስፈልገው ይመስለዋል። ግን እውነቱ ይሄ አይደለም። በዓለም ላይ ትላልቅ የሚባሉ ዩቲዩብ ቻናል ባለቤቶች እነማን እንደሆኑ እንኳን አይታወቁም። ፊታቸውን ሳያሳዩ ድምጻቸውን እንኳን ሳይቀዱ በወር በ10 ሺዎች የሚቆጠሩ ዶላሮችን ያብሳሉ። ይህ ሲስተም ዩቲዩብ አውቶሜሽን ይባላል። እንዴት ከኢትዮጵያ ሆነ አንድም ቀን ካሜራ ፊት ሳትቆም ይህን የዲጂታል ማሽን መገንባት እንደምችል ዛሬ ስቴፕ ባይ ስቴፕ አሳያችኋለሁ። በመጨረሻም 99% ሰዎች የሚሳሳቱባቸውና ቻናላቸው ሻዶባን እንዲደረግ የሚያደርገውን አንድ ወሳኝ ስህተት እነግራለሁ። እሱን ካላወቅ የፈለገውን ያህል ብትደክም ብትለፋ ምንም ሳንቲም አታገኝም። አውቃለሁ አሁን ያለበት ሁኔታ ከባድ ነው። ስራ አጥተ ሊሆን ይችላል፣ ወይም ደግሞ የምታገኘው ደሞዝ ከወሩ አጋማሽ አያልፍም። አዲስ ነገር ለመጀመር ትፈልጋለህ፣ ግን ሰው ምን ይለኛል የሚለውን ፍርሃት ይይዝሃል። ወይ ደግሞ ዩቲዩብ ቻናል ለመጀመር አስበህ ካሜራ የለኝም፣ ቆንጆ አይደለሁም፣ ንግግር አልችልም ብለህ ትተካው ይሆናል። ይህ ህመም ያጋጠመ አንተም ብቻ አይደለም፣ ግን መፍትሄው ራስን መቀየር ሳይሆን ሲስተሙን መቀየር ነው። አንድ ታሪክ ልንገራችሁ። አንድ ወጣት ነበረ፣ ስሙም አቤል እንበለው። አቤል ዩቲዩብ ቻናል ለመክፈት ይፈልጋል፣ ግን በጣም አይናፋር ነው። ፊቱን ማሳየት በፍጹም አይፈልግም። አንድ ቀን ግን አንድ ነገር አስተዋለ። የሚያያቸው ቶፕ 10 ቪዲዮዎች የታሪክና ትረካዎች እና የስነ ልቦና ምክሮች ላይ የሰዎች ፊት አይታይም። ለምን እኔስ አልሞክርም አለ። ግን እዚህ ጋር ነው ትልቁ ጥያቄ። ቪዲዮውን ማን ይሰራዋል? ስክሪፕቱንስ? ድምጹንስ? አቤል ምንም ልዩ ችሎታ አልነበረውም፣ ግን ሚስጥሩን አገኘው። አሁን ደግሞ ወደ ዋናው ቁም ነገር ንግባ። ዩቲዩብ አውቶሜሽን ለመጀመር 5 ወሳኝ ደረጃዎች አሉት። የመጀመሪያው ትርፋማ ኒች መምረጥ። ማንኛውም ነገር ላይ ቪዲዮ አትስራ። ማስታወቂያ ሰሪዎች ብዙ ገንዘብ የሚከፍልባቸው ርዕሶችን ምረጥ፣ ወር ደግሞ ኒሶችን ምረጥ። ለምሳሌ ፋይናንስ፣ ቴክኖሎጂ ወይ ደግሞ የጤና ምክሮች። ኢትዮጵያ ውስጥ ሆነ የዓለምን ገበያ ካላነጣጠርክ በዶላር መበልጸግ ህልም ብቻ ነው የሚሆንብህ። ይሄ ነው ትልቁ ሙመንት። ስክሪፕትን በኤአይ እንዴት በቻትጂፒቲ መስራት ይቻላል? ድምጽን ደግሞ በቮይስ ኦቨር በኤአይ እንዴት መስራት ይቻላል? ምስሎችና ቪዲዮችን ከኮፒራይት ፍሪ ከሆኑ ሳይቶች እንዴት ማግኘት ይቻላል? ግን እዚህ ጋር ተጠንቀቅ። ዩቲዩብ ዝም ብሎ የኤአይ ድምጽ ላይቀበል ይችላል። ሚስጥሩ እንዴት ኤዲት እንደምታደርገው ነው። ቪዲዮ ኤዲት ማድረግ ማችል ከሆነ ወይ ደግሞ ቮይስ ኦቨር ኤዲት ማድረግ ማችል ከሆነ ገንዘብ ካለ ሰዎችን መቅጠር ትችላለህ። አንተ ስራ አስኪያጅ ብቻ ትሆናለህ። ቪዲዮ ኤዲተሩን ፋይቨር ላይ ታገኘዋለህ። ስክሪፕት ጻፊውን ደግሞ ሌላ ቦታ ታገኘዋለህ። አንተ የምታደርገው ቪዲዮ መጫን ብቻ ነው። ቆይ ገና የሚገርመው ክፍል አልመጣም። እውነቱ ግን አብዛኛው ሰው እዚህ ጋር ተስፋ ይቆርጣል። ይህን ካላደረግ ግን ቻናል በሳምንት ውስጥ ሊዘጋ ይችላል። እሺ ሚስጥሩ ምንድነው? ዩቲዩብ አውቶሜሽን እንዲሳካ የሚፈልገው ኮንሲስታንሲ፣ አለመሰላቸትና ኳሊቲ የሆነ ሁክ ነው። ሰዎች ቪዲዮን እንዲያዩት ፊት ለፊት የምታደርገው ተምብኔል እና ርዕስ ከቪዲዮ ርዕስ ጋር እኩል ወሳኝ ሆነው ተመሳሳይ መሆን አለባቸው። አቤል መጀመሪያ አካባቢ ምንም እይታ አላገኝም ነበር፣ ግን ስልቱን ቀየረ። አርቲፊሻል ኢንተለጀንስን በመጠቀም ሰዎች ሊያዩት የሚጓጉትን ምስል ኦር ደግሞ ተምብኔል በመፍጠር ብዙ ተመልካች አገኘ። ውጤቱ በ6 ወር ውስጥ አቤል ቻናሉን ሞኔታይዝ አደረገ። አቤል ስራውን ትቶ በወር እስከ $2000 በላይ ያገኛል፣ ፊቱ ሳይታወቅ ድምጹ ሳይሰማ። ይሄ መንገድ ላንተም እንደሚሰራ አውቃለሁ። ይህን ቪዲዮ እስከዚህ ካያው ለውጥ የምትፈልግ ሰው መሆንን አውቃለሁ። ለዚህ ነው ለእናንተ የሚሆን ልዩ ስቴፕ ባይ ስቴፕ ጋይድ ያዘጋጁት። ይህን ቪዲዮ ላይክ ካደረጋችሁትና ሰብስክራይብ ካደረጋችሁት በቀጣይ ቪዲዮ እንዴት ቻትጂፒቲን በመጠቀም ስክሪፕት እንደምትጽፉ አሳያችኋለሁ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እያንዳንዱን እመልሳለሁ። አስታወሳችሁ መጀመሪያ ላይ 99% የሚሆኑ ሰዎች የሚሰሩትን ስህተት እነግራችኋለሁ ብዬ ነበር። ይህ ስህተት ሪዝ ኮንተንትን መጠቀም ነው። የሌላ ሰው ቪዲዮ እንዳለ ወስዶ መጫን ቻናልን ያዘጓል። ሁልጊዜ የራስን ቫልዩ ጨምርበት፣ የራስን ክሬቲቪቲ። ዩቲዩብ ላይ ትልቅ ኢንቨስትመንት ገንዘብ ሳይሆን መጀመር ነው። ዛሬውኑ የጀመረ እርምጃ የወሰደ ሰው በሚቀጥለው የተሻለ ሆኖ ይገኛል። በሚቀጥለው ቪዲዮ እንገናኝ። ሰብስክራይብ ማድረግ እንዳረሱ። በቀጣይ አሪፍ ቪዲዮ ይዤላችሁ እመጣለሁ።